እንግዲህ ሙቻ ማለከለሽ በእጅሽ ነው እኮ ነገርኩሽ እኮ መሞት ይሻላል ብዬ እኮ ሞትም ከመረጥኩልሽ በቃ እኮ ከዛ በኋላ እኮ ምንም እኮ እንትን አይልሽም። መብት እኮ ነው ጋይስ አይደል? ምን ችግር አለው? ምን ችግር አለው? ምን ችግር አለው? እኛም እናገኛለን እኮ ጋይስ፣ እኛም እኮ እናሸንፋለን። አዳሬን ሙሉ እቀጣለሁኝ። አንቺን አንዴ እስከማገኝ እኔ አዳሬን እቀጣለሁ። አንቺን አንድ ጌም እስከማገኝሽ እኔ አዳሬን እየተቀጣሁ እጫወታለሁ። ምን ችግር አለው? እኔ ልክ እንደኔ እንደ ከትናንት ወዲያው የማን ልጅ ወርቅ ነው። እኔ ግን እንዳንቺ አላረገኝም። ከትናንት ወዲያ አቤል 50 ምናምን ሺህ እየሰጠሽ 10 ምናምን ጊዜ ስትቀጭኝ እንዳንቺ አልሆንኩም። ቅጣቴን እየተቀበልኩ እየተቀጣው ከማሳንቆ አንድ ሰው ይመጣልኛል፣ አንድ ሰው ብድሬን ይመልስልኝ። የተቀጣው ቆይቼ ሲነጋብኝ ሲደክመኝ ሙትት ስል ቻው ብዬ ወጣሁ። እንደዛ መሆኑ እመኝ ተንበርክከሽ እጅሽን ወደ ላይ አድርገሽ አምነሽ ነው የምትወጪው አልሽኝ። እሺ አወፈርኩት። ያሁንም ጋይስ ወፈር አደረግኩትኝ። በእጄ ላውቀው እስኪ በእጅሽ አድበልበዩ ጋይስ አንዴ ላገኛ። ምንም ችግር የለም ጋይስ። ምንም ኦኬ ጋይስ። ውጭ ጋር ምንድን ነው የምወጣው? እናንተ ደግሞ ጌም አይደል እንዴ? ምንድን ነው እየተናናቁ ምናምን ጨዋታ የለም የምትሉት? ኢትስ ጀስት ጌም ዊ አር ፕሌይንግ ጌም